ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና የደውሏን ምልክት በመጫን ቤተሰብ ይሁኑ። ጡፈይል ኢብኑ ዐምር አደውሲ ረዲየላሁ ዐንሁ። በቅድመ ኢስላም ደውሲ የተባለ ጎሳ የበላይ አለቃ ነበር። በምድረ ዓረቢያ እጅግ የላቀ ክብር ከሚሰጣቸው ግለሰቦች አንዱ ነበር። መልካም ስብዕና ነበረው። የተራበን ያበላል፣ የታረዘን ያለብሳል፣ የተቸገረን ይረዳል። የተዋጣለት ገጣሚም ነበር። ግጥሞቹ እጅግ ይማርካሉ። ጡፈይል ከሚኖርበት አካባቢ ወደ መካ ተንቀሳቀሰ። ወቅቱ መካ ውስጥ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና በቁረይሾች መካከል ውዝግብ የከረረበት ነበር። ሁሉም ወገን ተከታዮቹን ለማፍራትና ከጎኑ ለማስፈር ብርቱ ጥረት ያደርጋል። ረሱል ሰለላሁ ዐለይሂ ወሰለም ጌታቸውን ይማጸናሉ። ትጥቃቸውን ኢማን ነበር፣ እውነት ነበር። የመካ ቁረይሾች ዳዕዋቸውን በሚችሉት መንገድ ሁሉ ይቃወማሉ። ሰዎች የሐቅን ጥሪ እንዳያዳምጡ መንገዶችን ሁሉ ይዘጋሉ። ሁኔታዎቹ ይህንን በሚመስሉበት ወቅት ነበር ጡፈይል መካ የደረሰው። ሳይፈልግ ከዚህ ውዝግብ ውስጥ ተዘፈቀ። ይህንን አቅዶ አልነበረም ወደ መካ የመጣው። ስለ ሙሐመድና ሰለላሁ ዐለይሂ ወሰለም ቁረይሾች ጉዳይ ከዚህ በፊት አንዳችም ነገር አልሰማም። ጡፈይል በወቅቱ ያጋጠመውን አስደናቂ ክስተት እንዲህ ሲል ይተርከዋል። መካ ደረስኩ። የቁረይሽ መሪዎች እዚያ መድረሴን እንዳወቁ በክብር ተቀበሉኝ፣ ተንከባከቡኝ፣ በሚገባ አስተናገዱኝ። እንዲህ ሲሉም መከሩኝ። ጡፈይል ሆይ አንተ ሀገራችን መጥተሃል። ይህ ነቢይ ነኝ እያለ የሚቀባጠር ሰው ሕልማችንን ሁሉ ንዶታል፣ አንድነታችንን በትኗል። በአንተና በሕዝቦችህ ላይ ተመሳሳይ ዕጣ ፋንታ እንዲገጥማችሁ አንሻም። ይህን ሰው ፈጽሞ ማግኘትና ማናገር የሚለውንም ማዳመጥ የለብህም። ንግግሩ እንደ ድግምት ነው። አባትን ከልጅ ሚስትን ከባሏ ወንድምን ከወንድም የሚለያይ መተት። ስለዚህ ሰው አደገኛነት ብዙ ነገሩኝ። ስለ አስገራሚ ትንግርቱ ያስፈራሩኝ ጀመር። እናም ላላገኘውና ላላናገረው የሚናገረውን ላልሰማ ወሰንኩ። በጠዋት ወደ መካ ለጉብኝትና ጣዖታቱንም ለመሳለም በተጓዝኩ ጊዜ ጆሮዬን በጥጥ ደፈንኩ። በድንገት የሙሐመድን ንግግር እንዳልሰማ በሚል ስጋት መስጊድ ውስጥ ልክ እንደገባሁ ሙሐመድ ከካዕባ አጠገብ ሲሰግድ ተመለከትኩት። እኛ ከምንሰግደው አይነት ሰላት የተለየ ነበር። አዲስ የአምልኮ ሥርዓት ነበር። በአኳኋኑ ቀልቤ ተሳበ። ሰላቱ ልዩ የሆነ ውስጣዊ ስሜት አጫረብኝ። ቀስ በቀስ ሳላስበው እየተጠጋሁት ሄድኩ። ከሚናገራቸው ንግግሮች ጥቂቱን በጆሮዬ ለማዳመጥ በቃሁ። እጅግ ማራኪ ቃላት ነበሩ። ምን ነካህ ጡፈይል አልኩት ራሴን። ታዋቂ ገጣሚ ነህ። ጥሩውን ከመጥፎ መለየት አይከብድህም? ለምን ይህ ሰው የሚናገረውን አታዳምጥም? ራሴን አደፋፈርኩት። ረሱል ሰለላሁ ዐለይሂ ወሰለም ወደ ቤታቸው ጉዞ እስኪጀምሩ ድረስ ጠበቅኳቸው። ተከተልኳቸውም ቤታቸው እስኪደርሱ ድረስ ቤታቸው ውስጥ አብሬያቸው ገባሁ። እንዲህ አልኳቸው፣ ሙሐመድ ሆይ
ወገኖችህ ስላንተ ይህን ነግረውኛል። ንግርህን ላለመስማት ጆሮዬን በጥጥ ለመድፈን እስከምገደድ ድረስ አስፈራርተውኛል። ግና አላህ ከንግግርህ ጥቂቱን እንድሰማ ፈቅዷል። ጥሩ ንግግር ነበር። ተልእኮህ ምንድነው? ዓላማህስ? ተልእኳቸውን አብራሩልኝ። አልኢኽላስና አልፈለቅ የተሰኙ የቁርአን ምዕራፎችን አነበቡልኝ። በአላህ ይሁንብኝ እንደዚህ እጅግ የሚማርክና የተዋበ ቃላትን በዕድሜ ሙሉ አላዳመጥኩኝም። ከቀረቡልኝ ጉዳይም የበለጠ የተስተካከለ ነገር አላየሁም። እጄን ለቃል ኪዳን ዘረጋሁላቸው። ከአላህ ውጪ ሌላ አምልኮ የለም፣ ሙሐመድም የአላህ መልእክተኛ ናቸው በማለት ኢስላምን ተቀበልኩ። ከዚያም መካ ውስጥ ስለ ኢስላም ስማር ለተወሰነ ወቅት ቆየሁ። ከቁርአን የቻልኩትን ያህል አጠናሁ። ወደ ወገኖቼ ለመመለስ ሳስብ የአላህ መልእክተኛ ሆይ ከወገኖቼ ዘንድ የተከበርኩና ተደማጭነት ያለኝ ሰው ነኝ። ወደ ኢስላም ጥሪ ላቀርብላቸው አስቤያለሁ። ለጥሪ አጋዥ የሆነኝ ዘንድ አንድ ተአምር አላህ እንዲለግሰኝ ዱዓ ያድርጉልኝ አልኳቸው። አላህ ሆይ አንድ ተአምር ለግሰው አሉ። ወደ ሕዝቤ አቀናሁ። ሕዝቡ በሚሰበሰብበት ቦታ ላይ ስደርስ አላህ ሆይ ከዓይኖቼ መካከል እንደ መብራት የሚያንጸባርቅ ነገር አደረገልኝ። ምናልባትም ከፊቴ ላይ ብርሃን ሲያዩ ዲናቸውን በመካዴ አላህ በእኔ ላይ ያወረደው ቅጣት እንዳይመስላቸው በመስጋት ከፊቴ ላይ እንዲያነሳው ጸለይኩ። በአለንጋዬ ጫፍ ላይ ሆነ፣ እንደ ቀንዲል ያበራ ነበር። ሰዎች ብርሃኑን ያዩታል። አባቴ ከኔ ዘንድ መጣ። ዕድሜ የተጫጫነው ነበር። ከአሁን በኋላ ግንኙነት የለንም። አባትና ልጅ የመሆናችን ነገር አብቅቷል አልኩት። ለምን ልጄ አለኝ። ኢስላምን ተቀብያለሁ፣ የሙሐመድን ሰለላሁ ዐለይሂ ወሰለም ዲን ተከትያለሁ አልኩት። ልጄ ሆይ ያንተ ዲን ለኔም ዲን ነው አለኝ። እንዲታጠብና ልብሶቹን እንዲያጸዳ ከዚያ ተመልሶ ሲመጣም የተማርኩትን እንደማስተምረው ገለጽኩለት። አካሉን አጽድቶ ልብሶቹን አጣጥቦ ተመለሰ። ኢስላምን አቀረብኩለት፣ ተቀበለው። ከዚያ ሚስቴ መጣች። አንቺም የኔ አይደለሽም፣ እኔም ያንቺ አይደለሁም አልኳት። ለምን ጠየቀችኝ። ኢስላም በእኔና በአንቺ መካከል ያለውን የግንኙነት ገመድ በጥሶታል። ኢስላምን ተቀብያለሁ፣ የሙሐመድን ሰለላሁ ዐለይሂ ወሰለም ዲን ተከትያለሁ አልኳት። እኔም አንተኑ መስያለሁ አለች። እንድትታጠብ አዘዝኳት። ዚኺራ ከተባለ ቦታ ዚኺራ የጣዖት ስም ነው። ዙሪያው ከተራራ ላይ የሚፈስ ውሃ አለው። ዚኺራ በልጆቻችን ላይ አንዳች ክፉ ነገር ያደርስብናል ብለህ አትሰጋም አለችኝ። ከሰዎች ራቅ ብለሽ ታጠቢ፣ ይህ ድንጋይ ጣዖት አንዳችም ነገር እንደማይሰራ ላረጋግጥልሽ እችላለሁ አልኳት። ሄደችና ታጥባ ተመለሰች። ኢስላምን አቀረብኩላት፣ ተቀበለች። ለደውስ ጎሳ አባላት ጥሪ አቀረብኩ። ትንሽ አንገራገሩ። አቡ ሁረይራ ብቻ ነበር ከሁሉም ቀድሞ በፍጥነት ጥሪ የተቀበለው። አቡ ሁረይራን አስከትዬ ወደ መካ በመመለስ ከረሱል ሰለላሁ ዐለይሂ ወሰለም ዘንድ ቀረበ። ትተኸው የመጣኸው ሕዝብህ እንዴት ነው አሉኝ። የወገኖቼ ቀልብ ከማየት እየተጋረደ ነው። እጅግ የበረታ ክህደት አለባቸው። ወንጀለኝነትና አመፀኝነት አይሎባቸዋል አልኳቸው።
የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቆሙና ውዱእ በማድረግ ሰገዱ። ከዚያም እጃቸውን ወደ ሰማይ አነሱ። አቡ ሁረይራ እንደተናገሩት እንዲህ ሲያደርጉ ስመለከት በወገኖቼ ላይ ዱዓ እንዳያደርጉና እንዳይጠፉ ስጋት ያዘኝ። ወየላችሁ አልኩ። ግና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ አላህን ተማጸኑ። አላህ ሆይ ደውስን ትክክለኛው መንገድ ምራው። ከዚያም ወደ ጡፈይል ዙሩና ወደ ወገኖችህ ተመለስ፣ እዘንላቸው፣ ወደ ኢስላም ጥራቸው አሉት። ጡፈይል ትረካውን በመቀጠል እንዲህ ይላል። ከወገኖቼ ጋር ተቀመጥኩ፣ ወደ ኢስላም ጥሪ ላደርግላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ መዲና ተሰደዱ። የበድር የኡሁድና የኸንደቅ ዘመቻዎች አለፉ። 80 የደውስ አባወራዎችን አስከትዬ ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቀረብኩ። ሁሉም ኢስላምን ተቀብለዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በእጅጉ ተደሰቱ። ለኸይበር የምርኮ ገንዘብ የተወሰነ ዕጣ ሰጡን። የአላህ መልእክተኛ ሆይ በሚያዘምቷቸው ዘመቻዎች ሁሉ ከጎኑ እንድንሰለፍ ይፍቀዱልኝ አልናቸው። ከዚያን ዕለት ወዲህ መካ በድል እስከ ተቆጣጠሩበት ዕለት ድረስ ከጎናቸው አልጠፋሁም። የአላህ መልእክተኛ ሆይ ዙል ከፈይን ወደ ተባለው ጣዖት ይላኩኝ፣ ላፈራርሰውና ላቃጥለው እሻለሁ አልኳቸው። ነቢዩ ሰለላሁ ዐለይሂ ወሰለም ፈቀዱለት። ጣዖቱን ለማቃጠል ተጓዘ። ሕፃናትና ሴቶች ተሰባሰቡ። የጣዖቱ አምላክ አንዳች መከራ ያወርድበት እንደሆነ በመጠባበቅ ጡፈይል ዙል ከፈይንን አቃጠላት፣ አመድ ሆነች። ከደውስ ኩሳ ውስጥም በጣዖት ማምለክና ማጋራት ሽርክ ከጣዖት መደምሰስ ጋር አከተመ። ከጎሳው አባላት በሙሉ ኢስላምን ተቀበሉ። ጡፈይል ኢብኑ ዐምር ከዚህ በኋላ ከረሱል ሰለላሁ ዐለይሂ ወሰለም ጎን አልጠፋም። እስከ ህልፈታቸው ድረስ የኸሊፋነት ኃላፊነቱን አቡበከር ረዲየላሁ ዐንሁ ሲረከቡ ጡፈይል ራሱንና ልጁን ኢስላምን ለማገልገል ተግባር አዋለ። የኢስላማዊ ኸሊፋ ሥርዓት ጡንቻ ሆነ። በአቡበከር ረዲየላሁ ዐንሁ ዘመነ ኸሊፋ ከኢስላም የመውጣት ረዳህ ችግር በተከሰተ ጊዜ ጡፈይል ከሐቅ ሰራዊት ጎን ተሰልፎ ትንግርት አስመልክቷል። ልጁ አምርም አብሮት ተሰልፎ ነበር። ከዕለታቱ አንድ ቀን ወደ የማማ በጉዞ ላይ እያለ ሕልም ያያል። ለባልደረቦቹ ይፈቱለት ዘንድ ይጠይቃቸዋል። ምን አየህ ይሉታል። ጸጉሬ ተላጭቶ ተመለከትኩ። በራሪ ነገር ከአፌ ሲወጣ፣ አንዲት ሴት ደግሞ ወደ ሆዷ ስታስገባኝ ተመለከትኩ። ልጄ አምር ይፈልገኛል፣ ግን አላገኘኝም። በመካከላችን ግርዶ ይወድቃል። ያየውን ሁሉ አጫወታቸው። መልካም ነው አሉት። እኔ ግን ፍቺውን ደርሼበታለሁ። የጸጉሬ መላጨት አንገቴ ተቆርጣ እንደምትወድቅ ያመለክታል። በአፌ የወጣው በራሪ ነገር ነፍሴ ናት። ወደ ሆዷ የከተተችኝ ሴት የምቀበርባት መሬት ናት። ሸሂድ ሆኜ እንደምገደል ተስፋ አደረግኩ። ልጄ እኔን መፈለጉ እንደኔው ሰማዕት ለመሆን እንደሚከጅልና እንደሚሳካላት፣ ግን ሸሂድ የሚሆነው ከኔ ዘግይቶ ነው። በየማማው ውጊያ ላይ ታላቁ ሰሐቢ ጡፈይል አስደናቂ ጀብዱ ተፈጸመ። የኢስላምን ጠላቶች አስጨነቀ።
ተመቶ እስኪወድቅ ድረስ በጽኑ ተዋጋ። ልጁ አምር ደግሞ በከፍተኛ ጀግንነት ሲፋለም ቀኝ እጁ ተቆረጠ። በመውደቁ ውጊያውን መቀጠል አልቻለም። አባቱንና እጁን ከፍልሚያው መስክ ላይ ጥሎ ወደ ቤቱ ተመለሰ። በዑመር ረዲየላሁ ዐንሁ ኸሊፋነት ዘመን ዐምር ኢብኑ ጡፈይል ከኸሊፋው ዘንድ ገባ። ለዑመር ምግብ ቀረበላቸው። ሰዎች አብረዋቸው ነበሩ። እንዲመገቡ ጋበዙ። ዑመር ረዲየላሁ ዐንሁ ዐምር ወደ ኋላ ቀረ። ዐምር ምን ሆነሃል? እጅህን ፈርተ ሳይሆን አይቀርም ወደ ኋላ የቀረኸው አሉ። የሙእሚኖች አሚር ሆይ አዎ ልክ ነዎት አለ። በተቀረችው እጅህ ምግብን እስካልፈተፈትከው ድረስ አልመገበውም። ግማሽ አካሉ ጀነት ውስጥ ያለ ሰው ካንተ ውጪ ማንም የለም አሉ ዑመር ረዲየላሁ ዐንሁ። ዐምር አባቱን ካጣ በኋላ ሸሂድ መሆን ሁሌም ይታየዋል። የቀን ሐሳቡ የሌሊት ሕልሙ ሆኗል። በየርሙክ ዘመቻ ዐምር ግንባር ቀደም ተፋላሚ ተሰላፊ ሆነ። ሰማዓት ሸሂድ እስኪሆን ድረስ በጽናት ተፋለመ። ጡፈይል ኢብኑ ዐምርን አላህ ይዘንለት ሸሂድ የሸሂድ አባት ሆነ ረዲየላሁ ዐንሁ።